ሰላም ሰላም የፀሐይ አካዳሚ ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን የትምህርት አማራጮች ከጀማሪ እስከ ከፍተኛ ድረስ እያስተማርን እንገኛለን። ቻናላችንም አዲስ ስለሆነ ላይክ፣ ሼር፣ ሳብስክራይብ በማድረግ ቪዲዮውን እዩት። በኦንላይን መማር የምትፈልጉ ልጆች ካላችሁም ታች ላይ ስልክ አለ፣ በሱ ደውላችሁ መማር ትችላላችሁ ማለት ነው። ትምህርቱንም የሚሰጥበት አማራጮች በኢሞ፣ በቴሌግራም፣ በዋትስአፕ እንዲሁም በሌሎች የትምህርት አማራጮች በያላችሁበት ቦታ ሆናችሁ መማር ትችላላችሁ ማለት ነው። እንግዲህ በዛሬው ቪዲዮአችን አማርኛ ፊደላትን ማጥናት የሚል ይዤላችሁ መጥቻለሁ። ይሄንም አንድ ባንድ አሳያችኋለሁ። ከኔ ጋር ቆዩ። እንግዲህ ይህን ቪዲዮ እናንተ እስከ መጨረሻው ድረስ በደንብ አርጋችሁት ይህን ቪዲዮ እስከ መጨረሻው በደንብ ካያችሁት በደንብ ይገባችኋል ማለት ነው። ማንበብ ማይችል ካለም በተሎ ማንበብ ይችላል ማለት ነው። መጻፍ ማይችል ካለም በተሎ መጻፍ ይችላል ማለት ነው። እንግዲህ በዛሬው ቪዲዮአችን ከሰ እስከ ቀ ያሉትን ፊደላቶች ማጥናት እንግዲህ እነዚህን ፊደላቶች ካጠናን በኋላ የበለጠ እንዲገባችሁ ከጎናቸው እያንዳንዳቸው አንዳንድ ቃላት መስርቼላችኋለሁ። ይሄንም እስከ መጨረሻው አሳያችኋለሁ። ተከታተሉኝ። ሰ ሱ ሲ ሳ ሴ ስ ሶ እንግዲህ እነዚህ ፊደላቶች አሁን ከመጀመሪያው ወደ መጨረሻው ቆጥርላችኋለሁ። አሁን ደግሞ ከመጨረሻው ወደ መጀመሪያው ቆጥርላችኋለሁ ማለት ነው። ሶ ስ ሴ ሳ ሲ ሱ ሰ አሁን የሰን ቤተሰቦች አይተናል ማለት ነው። ቀጣይ ደግሞ የረን ቤተሰቦች እናያለን ማለት ነው። እንግዲህ ረ ማለት ደግሞ ይችኛዋ ናት። ስለዚህ ረ ሩ ሪ ራ ሬ ር ሮ እነዚህን ፊደላቶች አሁን ደግሞ ከመጨረሻው ወደ መጀመሪያው እቆጥርላችኋለሁ። ሮ ር ሬ ራ ሪ ሩ ረ አሁን ደግሞ የረን ቤተሰቦች አይተናል ማለት ነው። ቀጣይ ደግሞ የሰን ቤተሰቦች እናያለን። እንግዲህ ይቺ ሰ ከዚህኛዋ ሰ ጋራ ተመሳሳይ ናቸው። እንግዲህ እዚህ ጋር ይቺም ሰ ትባላለች፣ ይቺም ሰ ትባላለች። እንግዲህ እነዚህ ፊደላቶች በምንድን ነው የሚለያዩት? በአጻጻፋቸው ወይም ደግሞ በቅርጻቸው ነው እንጂ አገልግሎታቸው ወይም ደግሞ ድምጻቸው አንድ ነው ማለት ነው። ስለዚህ ይቺንም ሰ ብለን ነው የጠራናት፣ ይቺንም ሰ ብለን እንጠራታለን ማለት ነው። ስለዚህ ይቺም የሰ ቤተሰብ ናት። ስለዚህ እስኪ እስከ መጨረሻው ድረስ እንያት። ሰ ሱ ሲ ሳ ሴ ስ ሶ አሁን ደግሞ ከመጨረሻው ወደ መጀመሪያው እቆጥርላችኋለሁ። ሶ ስ ሴ ሳ ሲ ሱ ሰ አሁን የሰን ቤተሰብ አይተናል ማለት ነው። ቀጣይ ደግሞ የሸን ቤተሰብ እናያለን። እንግዲህ ሸ ማለት ደግሞ ይችኛዋ ናት። ስለዚህ እስከ መጨረሻው እስኪ እንያት። ሸ ሹ ሺ ሻ
ሽ ሾ። አሁን ደግሞ ከመጨረሻው ወደ መጀመሪያው እንቆጥራቸዋለን። ሾ ሽ ሼ ሻ ሺ ሹ ሸ። አሁን ደግሞ የሸን ቤተሰቦች አየነ። ቀጣይ ደግሞ የቀን ቤተሰቦች እናያለን። እንግዲህ ቀ ማለት ደግሞ ይችኛዋ ፊደል ናት። ስለዚህ እስኪ ይችንም እስከ መጨረሻው ድረስ እናያት። ቀ ቁ ቂ ቃ ቄ ቅ ቆ። አሁን ደግሞ ከመጨረሻው ወደ መጀመሪያው እንቆጥራቸዋለን ማለት ነው። ቆ ቅ ቄ ቃ ቂ ቁ ቀ። እንግዲህ እነዚህን ፊደላቶች ካየነ እንግዲህ በእነዚህ ፊደላቶች ደግሞ እነዚህን የመሰሉ ቃላቶች መስርተናል ማለት ነው። እስኪ እነዚህንም እያንዳንዳቸው እስኪ እናያቸው። እንግዲህ እዚህ ጋር ሱ ስ ሱ ሲለን እንግዲህ እዚህ ጋር ሱ ሲያልነ ማንን ተጠቅመን ነው? ሱ የሰቤተሰብ የሁለተኛዋን እዚህ ጋር ያለችዋንና ስ ደግሞ የሰቤተሰብ የስድስተኛዋን ይችኛዋን ማለት ነው። ስለዚህ በአንድ ላይ እነዚህ ፊደላቶች ሱስ የሚል ቃል መስርተውልናል ማለት ነው። ሱስ የሚል ቃል መስርተውልናል ማለት ነው። እንግዲህ ወደ ቀጣዩ ስንሄድ ደግሞ ሩቅ ሩቅ ይላል። እንግዲህ ሩቅ ይላል። እንግዲህ እዚህ ጋር ደግሞ ማንን ተጠቅመን ነው? ሩ የረ ቤተሰብ የሁለተኛዋንና ቅ የቀ ቤተሰብ የስድስተኛዋን። ስለዚህ እነዚህን ፊደላቶች በመጠቀም ደግሞ ሩቅ የሚል ቃል መስርተውልናል ማለት ነው። ሩቅ የሚል ቃል ተመስርቶልናል ማለት ነው። እንግዲህ ወደ ቀጣዩ ስንሄድ ደግሞ ሳራ ሳራ ይላል ማለት ነው። እንግዲህ እዚህ ጋር ደግሞ ማን ነው የተጠቀምነ? ሳ የሰ ቤተሰብ የአራተኛዋን ወይም ደግሞ ይችኛዋንና ራ የረ ቤተሰብ ይችኛዋን ነው። ሁሎችም የአራተኛ ድምጾች ናቸው ማለት ነው። ስለዚህ እነዚህን ፊደላቶች በመጠቀም ሳራ የሚል ቃል መስርተናል ማለት ነው። ሳራ የሚል ቃል መስርተናል ማለት ነው። እንግዲህ እነዚህን ካየነ ደግሞ ወደ ቀጣዩ እስኪ እንሂድ። ቀጣይ ደግሞ ሻሽ ይላል ማለት ነው። እንግዲህ እዚህ ጋር ደግሞ ማን ተጠቅመን ነው? ሻ የሸ ቤተሰብ የአራተኛዋንና ሽ የሸ ቤተሰብ የስድስተኛዋን። እንግዲህ እነዚህን ፊደላቶች በመጠቀም ሻሽ የሚል ቃል መስርተናል ማለት ነው። ሻሽ የሚል ቃል መስርተናል ማለት ነው። እንግዲህ እነዚህን ካየነ ደግሞ ወደ ቀጣዩ እንሄዳለን። እንግዲህ ቀጣይ ደግሞ ቄራ ይላል። እንግዲህ እዚህ ጋር ደግሞ ማን ተጠቅመን ነው? ቄ የቀ ቤተሰብ የአምስተኛዋን ወይም ደግሞ ይችኛዋንና ራ የረ ቤተሰብ ይችኛዋን በመጠቀም ቄራ የሚል ቃል ተመስርቶልናል ማለት ነው። ቄራ የሚል ቃል ተመስርቶልናል ማለት ነው። እንግዲህ በዚህ መሰረት ሌሎቹንም ቃላቶች መመስረት እንችላለን ማለት ነው። እንግዲህ በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላም ቆዩልኝ።